ስኳር ገዛለሁ ብትል 95 ኪሎ 100 ኪሎ ይሉሃል 47 ኪሎ 50 ኪሎ ነው ብለው ይሸጡልሃል ስኳር እዚህ ብታይ ሲያሽጉ ራሱ በጥንቃቄ አይደለም ዘይት ባለ 5 ሊትሩን በትክክለኛው ሊትር ብትመዝነው ወይ ግማሽ ሊትር ወይ ሩብ ሊትር ቀንሶ ታገኘዋለህ ግማሽ ሊትሩን ከ1000 ላስቲክ ግማሽ ሊትር ቢቀንሱ 500 ሊትር ነው የሚቀንሱት 500 ሊትሩን ሰብስበው ለመክበር የሚደረገው ሙከራ አላህ ሲሻው ነው ክብረት የሚመጣው ካልፈለገ በካንሰር በሽታ ለህንድ ሆስፒታል እንዲሰጡት ለታይላንድ እንዲያበረክቱት ያደርጋል ሪዝቅ በሐላል ሲመጣ ነው እንጂ በሐራም ከመጣ ወይም ደግሞ ተገልጋይን ወይም ምስኪንን ጎድቶ ለመክበር የሚደረገው ሙከራ እጅግ አሳፋሪ ብቻ ሳይሆን ለዱንያም ለአኺራም ጥፋት ነው የሚያመጣው አሁን hatta ጁስ እንኳን የሚሰሩት ጁስ በሶ እንኳን መርካቶ ላይ በሶ አለን በማር በሶ በወተት ብለው የሚያቀርቡት እንኳን የጁሱ እቃ ታቹ መስፈሪያው ታቹ ወደ ውስጥ የገባ ብርጭቆ ነው የሚያደርጉት ወይም ደግሞ ሲያዩት በጣም ወፍራም የሆነ ሰውን ሲያዩት ኺዳዕ የሚያደርግ የሚያታልል የጁስ መጠጫ የወተት መጠጫ የበሶ መጠጫ አድርገው በይፋ ሌብነትን እስከ መጀመር ድረስ ነው ሰው ሰርቆ ለመክበር የሚያደርገው ሙከራ እነዚህ ሰዎች በዛሂሩ የከበሩ ሊመስላቸው ይችላል በባጢኑ ግን እንኳን ክብረት ላይ ክም ደረጃም አይደርሱም ዱንያቸውም በረካ ይሆን አኺራቸውም በረካ ይሆን ማከል ላይ ከአምስትም ሆነ ከ10 ዓመት በኋላ አላህ ሊያመጣ የሚችለውን በላ እሱ አላህ ብቻ ነው የሚያውቀው ግን አላህ ምን አለ ወይል የሚባል የጀሃነም ሸለቆ ለነሱ አላቸው አለ አቡ ሁረይራ ረዲየላሁ ተዓላ ዐንሁ ነቢያችን አለይሂ ሰላቱ ወሰላም ወደ ጂሃድ ሂደው ከለታት አንድ ቀን ቤት ውስጥ ማነው መዲና ከተማ ውስጥ ምትክ ሌላ ሰው ተክተው በቃ አንተ የመስጊዱ ኢማም ነህ የከተማውም ከንቲባ ነህ እኛ ደርሰን እስከምንመጣ ድረስ ብለው ነቢያችን ሰለላሁ ዐለይሂ ወሰለም መዲና ከተማ ትተውት ወደ ጂሃድ ሄዱ يقول أبو هريرة رضي الله عنه እኔ ያን ጊዜ ከነቢያችን ጋር አልሄድኩም ነበር እዛው መዲና ነበር የተቀመጥኩት የዛ የፈጅር ሰላት ሊያሰግደን ተነሳና የመጀመሪያውን ረካዓ ሱረቱ መርየምን ቀራለን ካፍ ها يا عين صاد ذكر رحمة ربك عبده زكريا ሁለተኛው ረክዓ ላይ ويل للمطففين الذين إذا اكتالوا على الناس يستوفون የሚለውን አያት ሲቀራ የሆነ ነገር ትዛለኝና ያ ወይሐ ፉላን እገሌ የሚባለው ሰው ወዮለቱ ለካ ሁለት እንትን አለው ሁለት መስፈሪያዎች አሉት እሱ ሲገዛ የሚያሰፍርበት ራሱ ወስዶ ነው እሱ ሲሸጥ የሚሰፍርበት ሌላ አለው ወይሉ للمطففين على الله ወዮለቱ ያ ሰው እልነበር በሆዴ ያለ ከመዲና ሰዎች አንዱ ሆኖ ሊሆን ይችላል አቡ ሁረይራ ከመጡበት አገር ድሮ የሚያቀው ሰው ሊሆን ይችላል አላሁ አለም ሂዶ ወይሉ للمطففين ሲሰሙ አቡ ሁረይራን ጨምሮ በርካታ ሱሐቦች በተለይ የመዲና አብዛኛው ሙእሚን ወይ ሁሉም ሙእሚን በጣም ፈርቶና ደንግጦ ይሄ አያት ቀይሮት ስፍር ላይና ሚዛን ላይ ጥንቃቄ ይደረግ ነበር አሁንማ ነገሮች ሁሉ ተበላሽተው ከሚጠበቀው ከሚገመተው ሁሉ በላይ አልፏል ብረት የሚሸጡት ሰዎች 12 ሜትር አንድ ቤርጋ መሸጥ ይሸጣለን ብለው 12 ሜትር አለ አንድ ቤርጋ የሚባለው አሁን ስትለኮት 11 ተኩል ነው አንዱ ቤርጋ የሚሆነው 11 ተኩል ወይ ደግሞ ለ12 ሩብ ጉዳይ አድርገው ይቆርጡታል ማሽኑ ራሱ እንደዚህ አድርጎ ይቆርጠዋል الله ويل للمطففين الذين إذا اكتالوا على الناس يستوفون إيالا بربري ترى مركاتو ጋር ብትሄዱ አገር እያየ መንግስትም እያየ ደንቦችም እያዩ በርበሬውን አስተተው ውሃ ያርከፈክፉበታል ለምንድነው ውሃ የምታርከፈክፉበት በርበሬ እኮ ውሃ አይፈልግም ስትላቸው ክብደት እንዲጨምር ነው ይሉሃል ክብደት ጨምሮ ምንድነው የምታገኙት ትንሽ ሩብ ኪሎ ማትረፍ ይቻላል
ያችን ሰርቀው አትርፈው አላህ ጋር ተጣልተውባት በልተውባት ከሰው የበለጠ አይበሉ ከሰው የበለጠ አይኖሩ خسروا الدنيا والآخرة ألا ذلك هو الخسران المبين